ጋይስ ቤተሰብ በደንብ አዳምጡኝ ዛሬ እና የድሮ ሰዎች አንድነት እና የአሁን ዘመን አንድነት ልዩነቱ ምን እንደሆነ ታውቃላችሁ? የድሮ ሰዎች አንድነታቸው በታሪክ ላይ መሰረት ያደረገ፣ በጋራ ጠላቶቻቸው ላይ መሰረት ያደረገ እንዲሁም በማህበራዊ እሴቶቻቸው ላይ መሰረት ያደረገ አንድነት ነው። ያም ደግሞ እጅግ በጣም ጠንካራ፣ እጅግ በጣም ከብረት በላይ ከፌሮ በላይ የተነከረ ነበር። ታዲያ ያ የድሮ ሰዎቹ እንዲህ ከሆነ የአሁኑ ዘመን ሰዎች አንድነታቸው ምን ላይ ነው መሰረት የሚያደርገው ሲባል ከምንም በላይ በራሳቸው መብት ላይ ነው። መብት ወይም በህግ ጉዳዮች ላይ ህጋዊ በሆኑ ሌጋል በሆኑ ጉዳዮች ላይ ነው መሰረት የሚያደርገው። ከዛም ባለፈ ደግሞ ኢኮኖሚካሊ ባሉ ጉዳዮች የኢኮኖሚ ትስስር ላይ ነው። ምናልባት በአጠቃላይ ያው ጥቅም ላይ ሆኖ ግን በኢኮኖሚ ላይ ሲባል አንዳንድ ጊዜ በጣም የዘመኑ ሀገሮች ምናልባት የሰጥቶ መቀበል መሪን ሊከተሉ ይችላሉ። ነገር ግን የአሁኑ አንድነት የህዝቦች አንድነት የሀገራት እንኳን ቢሆን ምን ላይ ነው አንድነቱ? ኢኮኖሚ ላይ ጥቅም ላይ መሰረት ያደረገ ነውና የድሮና የዘንድሮ ነገር በብዙ ነገር ልዩነት የሚገርም ነው። ለማንኛውም ይሄንን ካዳመጣችሁ ቤቱን ፎሎ አድርጉት። ሁሉ ጊዜ እንደዚህ የሚልቃቸው ቪዲዮ እንዲደርሳችሁ ማለት ነው። ሻሎም፣ ወዳችኋለሁ። መልካም ቀን።